የወፍ በረር ግምገማችን አካል የሆነው መጽሐፍ ኦቦምቦሌቲ ይባላል። በአፋን ኦሮሞ የተጻፈ ነው። የዘላለም አበራ ተስፋ ነው። ኦቦምቦሌቲ አውሎ ንፋስ። ይህ መጽሐፍ ከሌሎች መጽሐፎች የሚለየው የግጥም መድብል መሆኑ ነው። ግጥሙ እዚሁ መጽሐፍ ውስጥ ያለው አብዛኛው በአፋን ኦሮሞ የተጻፈ ግጥም ነው። ዘላለም አበራ ኢትዮጵያ ውስጥ ካሉት እዛ ሀገር ውስጥ ከተፈጠሩት ገጣሚዎች መካከል በአንጋፋዎቹ ተርታ የሚሰለፍ ሰው ነው። በተለይ በአፋን ኦሮሞ ግጥም አድናቂዎች ዘንድ ከወጣት እስከ አዋቂ በመድረክ ላይ በሚያቀርባቸው ግጥሞቹ በመጽሐፉም ላይ በሚጽፋቸው ግጥሞቹ የሚታወቅ ሰው ነው እና ይሄኛው መጽሐፉ ኩሳ ወለሎ ብሎታል። የግጥም መድበል እንደማለት ነው። ሰለሞን ዴሬሳ ነፍሱን ይማርና ወለሎታት እንደሚለው ወለሎ በአፋን ኦሮሞ ግጥም ማለት ነው። ሰለሞን ዴሬሳ ወደ ትግርኛ ወሰደና አባዛው ወለሎታት አለ እና ይህ የዘላለም አበራ መጽሐፍ በጠቅላላው 281 ገጾች አሉት። በዚህ መድብል ውስጥ ከተጠቀሱት የሱ ስራዎች በተጨማሪ 18ቱ በሌሎች ቋንቋዎች ከተጻፉት ውስጥ የተተረጎሙ ናቸው። አቶ ዘላለም ብዙ የውጭ ሀገር ቋንቋዎችን ይናገራል። ምን ይናገራል አሁን አንናገርም፣ ሌላ ጊዜ ደርሱበታላችሁ። እንደገና እዚህ መጽሐፍ ውስጥ ካሉት ሌሎች ግጥሞች ውስጥ አንዱ በአማርኛ ቋንቋ የተጻፈ ነው፣ የአጸደ አባት የሚለው። ስለዚህም ግጥም ትንሽ የምንለው ይኖረናል። 48ቱ ግጥሞቹ ግን በአፋን ኦሮሞ በቁቤ የተጻፉ ናቸው። ዘላለም እንዳልኩት ከባድ ገጣሚ ነው። በዚህ መጽሐፍ ውስጥ ሁነቶችን የሚገልጽባቸው መንገድ ጓዳ ውስጥ በመግባት ጓዳ ውስጥ የሚነገሩ ማህበረሰቡ ውስጥ በሚነገሩ ቃሎችን አባባሎችን በመውሰድ ነው። ይሄ የአጸደ አባት የሚለው በአማርኛ የተጻፈው ግጥም የአጸደ አባት 2 ልጆች ሴት ልጆችን መንታ ወለዱና አንዷ ታመመች። የአልጋ ቁራኛ ሆነች። ጎረቤት ይመጣል፣ ያንን አድርጉላት፣ ይሄን አድርጉላት፣ ይሄን መድኃኒቱ፣ ያንን ታቦት ትሂድ፣ ይሄንን በዚህ ትታጠብ እያለ ሁሉም ይናገራል። ከነዛ እየመጡ ከሚሄዱት ሰዎች መካከል አንዷ ሴትዮ ናቸው። በግጥሙ ውስጥ እኒህን ሴትዮ የገለጸበት መንገድ በጣም ይገርመኛል። የማን ነው ስሙ እናት? ይሄ አባባል መንደር ውስጥ የሚወራ ነው። ሰው የሴትዮዋ ስም ሲጠፋበት ወይም ደግሞ ልጅ እንዳላቸው ይታወቃል፣ ግን የልጁም ስም ይጠፋና ማናት? የማን ነው ስሙ እናት? እንደዚህ አይነት ነገሮችን እየወሰዱ ግጥም ውስጥ መጠቀም የተለመደ ነገር አለ፣ ግን ደስ ይላል። እንዲህ አይነት ነገሮችን ነው የሚጠቀመው ዘላለም አበራ። እንዲህ ይላል ስለኚህ ሴት። ሌላኛው ሰው ተናግሮ የተናገረውን ከነገረን በኋላ ነው እንግዲህ ወደዛ የሚገባው ብሎ እንደጨረሰ ከወደ ብርጋታ ገና እንደመጡ የማን ነው ስሙ እናት ገቡ እየተናጡ። እንደ ልማዳቸው በቅጡ ባይሰግሩም ለብታን አያጡ። የማን ነው ስሙ እናት ጠጪ ናቸው። የመደቡ ጫፍ ላይ እየተቀመጡ ያሉትን ነው የሚነግረን። እንግዲህ የማን ነው ስሙ እናት? ሰዎች ምን ሆናችሁ እስቲ ዝም በሉ እንዴ! ይህ ጥንቆላ ነው፣ ሟርት አታውቁም እንዴ? የጫንጨው ጎርግዝ ዘንዶ የገደልከው ባለ 9 ቀንድ በክንፉ ሰንጥቆ አየር ውስጥ የሚኖግድ መቼም አይታክት ይሄን በሽታ ማገድ። ከበሽታዋ ማጥ ጎትተ ፈልቀቀህ አደራህም ማራት ከስቃይ ያላቀህ አሉ።
የማን ነው ስሙ እናት አናቅም፣ ግን ስዕል ስሎልናል፣ ምስል ከስቶልናል። በግጥም ውስጥ ደግሞ ትልቁ ችሎታ ይሄ ነው። እኛ ሴትዮ ጠጪ እንደሆኑ ያን ቀን ሲመጡ ግን ብዙም ስላልሰከሩ ግን ዘግይቶ እንደገቡ ከየት መንደር እንደመጡ ነግሮናል። ማህበረሰቡ ያውቃቸዋል። እኛም እንድናቅ እንድንስል ምን አይነት ሰው እንድንስላቸው ምን አይነት ሰው እንደሆኑ እንድንስላቸው አድርጎናል። ይሄ በግጥም ስራ ውስጥ በትረካ ስራ ውስጥ ትልቅ ችሎታ ነው። ይሄ እንደ ምሳሌ ነው ያነሳሁት። በብዙዎቹ ስራዎች በአፋን ኦሮሞ በተጻፉ ስራዎች ውስጥ እንደዚህ አይነት ነገሮችን ይጠቀማል። ሌላው በአፋን ኦሮሞ የተጻፈ ነው፣ በዚህ መጽሐፍ ውስጥም አለ። ግን ቀደም ብዬ እሱን ስራዎቹን አግኝቼ ለማንበብ ሞክሬያለሁ። ሂደን ዱራን ጭቱ በሚለው ነው የማውቀው። ሂደን ዱራ ማለት እትብት ነው። ልጅን ጽንስን ከእናትና ከልጅ ጋር የሚያገናኘው ማለት ነው። ሲቆረጥ ሲወለድ ይቆረጣል፣ እትብት ተቆረጠ ይባላል፣ ተቀበረ ይባላል። ዘላለም አበራ ይሄንን ይቃወማል። በተለይ ከእናቱ ሞት ጋር በማያያዝ ነው ይሄንን ግጥም የጻፈው። ደኑራ ገመዱ በትብቱ ያቆራኝን ነገር አይቆረጥም፣ አዋላጆች ናቸው እስከዛሬም የዋሹን፣ እኔና አንቺ አሁንም እየተሳሰርን ነው ያለነው፣ ያ ገመድ አልተቆረጠም ይላል። በርካታ አሳዛኝ ግጥሞችን አንብቤያለሁ። ያን እንደዛን ያህል ግጥም ደጋግሜ ያነበብኩትም ያለቀስኩበትም ግጥም የለም። በጣም ትልቅ ስራ ነው የተሰራው ይመስለኛል። ከዛ ውስጥ የተወሰኑትም ተቀንጭበው የተዘፈነ ይመስለኛል። ባልሳሳት አኒሻ ሰለሞን የዘፈነችው ይመስለኛል በሱ ሐሳብ ላይ። ሌላው ምንም እንኳን ስራዎቹ አብዛኞቹ በአማርኛ አፋን ኦሮሞ የተጻፉ ቢሆኑም በአማርኛም የሰራቸውና በራሱ በድምጽ በሲዲ ያነበባቸው እና ያስቀመጣቸው ግጥሞች አሉ። በዛ አንዱ አይልም መምህሩ የሚለው በጣም ፖስተር ያለ አባባል ነው። መምህሩ እንደዚህ አላለም። መምህሩ ደግሞ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ እንደዚህ አላለም፣ በመምህሩ ስማት ነው ይላል እኔ እንደተረዳሁት። ሌላው በጣም አስገራሚው በዚሁ በአማርኛ ቋንቋ የተጻፈው እና እሱ በድምፁ ያነበበው ጽሁፍ ሮናልድ ፈሳሙ የሚለው ነው። ሮናልድ ፈሳሙ ይላል። አውሮፓ ውስጥ ነው። ሮናልድ የንጉሱን ልጅ አመት በዓል በመጣ ቁጥር እየሄደ ያዝናናል። የሚያዝናናቸው ደግሞ በተሰጠው ችሎታ በአሪፍ ፈሳሚነት ነው። ሽልማት ሁሉ የመሬት የቤት ሽልማት ሁሉ የሰጠው ንጉስ አለ። ይሄንንም ስታዳምጡት በጣም ነው የሚገርመው ስለ ሮናልድ። እና ዘላለም አበራን እንዳልኩት በአብዛኛው የሚታወቀው በመድረክ ላይ የሚታወቀው በስራዎቹ የሚታወቀው በአፋን ኦሮሞ ግጥም አድናቂዎች ዘንድ ነው። ሌሎች ግጥም አድናቂ የሆኑ አፋን ኦሮሞን የማይችሉ የማይሰሙ የማይጽፉ ሰዎች ደግሞ ከዘላለም ጋር እንዲተዋወቁ ከስራዎቹም ጋር እንዲተዋወቁ ምናልባት ለወደፊት በእናንተ ስም ለምኜው እዚህ ላይ እንድናወራ እጋብዛለሁ ብዬ ተስፋ አደርጋለሁ። አያሳፍረኝም ብዬም ተስፋ አደርጋለሁ። የማያነብ ትውልድ የማያውቅ ትውልድ ነው። የማያውቅ ትውልድ ደግሞ ለሀገር ለራሱም አይበጅም። ጸሐፊዎች ጻፉ፣ አንባቢዎች አንብቡ፣ ጋዜጠኞችን ተናገሩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።